بغداد. السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، يالة جمعة جماد الثاني 1439 ክፍል 41 القرآن ለመጠቀምና እርሱንም ለመሐፈዝ የሚረዱ ነገሮች የሚለው ትምህርታችን ነው። ዛሬ በአላህ ፈቃድ የምናየው ቁርአንን በቀላሉ ለመቅራትና ለመሐፈዝ ከሚረዱ ነገሮች መሃል ወሳኝ የሚባሉ ሁለት ነገሮችን ይሆናል። አንደኛውና የመጀመሪያው ዘውትር የምንቀራበትና ሙራጃዓ የምናደርግበት አንድ ራሱን የቻለ የማንቀያይረው ቁርአንን መጠቀም ነው። ነው የሐፈዙትን ላለመርሳት በቀላሉ ቁርአን ለመሐፈዝ ከሚረዱ ነገሮች መሃል አንዱ የራሳችን የሆነ ማንቀያይረው ቁርአን መጠቀም ነው። በመስማት እንደሚተሐፈዘው ሁሉ በማየትም ይተሐፈዛል። አንቀጹ የሚጀምርበትን የሚያበቃበትን ገጹ የሚጀምርበትና የሚያበቃበትን ደጋግመን ካየነው አንድ ሙስሐፍ ላይ ወይም አንድ ገጽ ላይ ይህ አእምሯችን ላይ ይቀረጻል። በየጊዜው ግን የምንሐፈዝበትን የምንቀራበትን ቁርአን የምንቀያየር ከሆነ ይሄን ልናገኘው አንችልም። ሐሳባችን ይበታተናል። የአንቀጹን መጀመሪያና መጨረሻ እንደዚሁ የገጹን መጀመሪያና መጨረሻ በቀላሉ ማወቅም አንችልም። እንደ ቁርአኑ ህትመት የአንቀጾች አቀማመጥ ሊለያይ ይችላልና መጠንቀቅ ይገባል። ቁርአኑ በመሰረቱ አንድ ነው። የትኛውም ቁርአን ብንቀራ የምናገኘው የአላህ ከላም ነው። ወላኪን ተርቲቡና የቁርአኑ ሳይዝ ሊለያይ ስለሚችል ሁሉም ቁርአኖች ላይ በእያንዳንዱ ገጽ ላይ የሚገኙ አንቀጾች ብዛታቸው አንድ አይደለም። ለዚህ ሊረዳ የሚችል ወጥ በሆነ መልኩ የታተመውና የተዘጋጀው ሙስሐፍ አልመዲና ነበዊያ ነው። ሙጀመዕ አልመልክ ፋህድ ላይ የሚታተመው ማለት ነው። አብዛኛው ዓለም ላይ የሚታወቀውም ይሄ ነው። ገጹ የሚጀምረው በአዲስ አንቀጽ ነው። ገጹ የሚያበቃውም በስተቀኝ ያለው ገጽ መጨረሻ ላይ የተጀመረ አንቀጽ በስተግራ ያለው ገጽ ላይ ሊጠናቀቅ ይችላል። ላኪን ሙስሐፍ አልመዲና ላይ አብዛኛውን ጊዜ የምንገለገለው መስጂዶች ላይ ያለው ማለት ነው። በዚህ መልኩ አይደለም። ወጥ በሆነ መልኩ ገጾች ሁሉ በአንቀጽ ጀምረው መጨረሻ ላይም አንቀጹ ተጠናቆ እንጂ ገጹ አያልቅም። ጁዝእም ላይ እንደዚህ ሆኖ እያንዳንዱ ጁዝ የሚጀምረው በስተግራ ካለው ገጽ መጀመሪያ ላይ ነው። መሃል ላይ ወይም በስተቀኝ ያለው ገጽ ላይ አዲስ ጁዝ አይጀምርም። እያንዳንዱ ገጽ ላይም 15 መስመር ብቻ ነው ያለው። ሌላ ሱሪያ፣ ግብጽና አንዳንድ ሀገራት ላይ የሚታተሙ ቁርአኖችን በምናይበት ጊዜ ይሄን ተርቲብ ብዙ ጊዜ አናገኝ። እያንዳንዱ ገጽ ላይ 15 ብቻ መስመር ላይ ሆነ ይችላል። እንደዚሁ ደግሞ ጁዝኦችም ከመሃል የሚጀምሩበት አጋጣሚ አለ። በተለይ የድሮ እትሞች ይሄ ሙስሐፍ አልመዲና እንጠቀም ይገባል። ሙስሐፍ አልመዲና ላይ ሳይዛቸው ርዝመታቸው ትልቅ የሆኑም ይሁን ወይም መካከለኞችም ቢሆን ገጹ ላይ ለውጥ አይኖርም። ለቤትና ለመስጂድ የተዘጋጁ ረዘም ያሉ ትልልቅ ቁርአኖች አሉ፣ መካከለኛ የሆኑ አሉ፣ ለኪስና ለቦርሳ የሚሆኑ አጫጭር ቁርአኖች አሉ። እነዚህ ላይ በሙሉ የገጹና የአንቀጾች ሁኔታ አይቀየርም። ለውጥ የሚመጣው የጽሁፉ ቅርጽ ላይ ነው። ትልቁ የመስጂድና የቤቱ ሲሆን ፊደሎችን ጎላ ያደርጓቸዋል። መካከለኛው ሲሆን በተወሰነ መልኩ ይቀንሳል። ሁሉም ላይ እያንዳንዱ ጁዝ የሚጀምረው መጀመሪያው መስመር ላይ ነው። እያንዳንዱ ገጽ ላይም 15 መስመሮች ነው ያሉት። እያንዳንዱ ጁዝ በ20 ገጽ ነው የሚያልቀው። በዚህ መልኩ ስለተቀናጀም አንዳንዶች ሙስሐፍ አልሑፋዝ የሚል ስም ሰጥተውታል። የሐፊዞች ቁርአን ማለት ነው። በዚህ መልኩ ሌላም ሀገር ላይ ቢሆን የተዘጋጁ ሙስሐፎች አሉ። እነዚህ ነገሮች ከተሟሉ በየትኛውም ቁርአን መሐፈዝ እንችላለን። እነዚህም ባይሟሉ ከመሐፈዝ አንፃር ከመቅራት አንፃር ችግር የለውም። ወላኪን በዚህ መልኩ የተዘጋጀ ቁርአን አግኝቶ መሐፈዙ ሐሳባችን እንዳይበታተን ሙራጃዓ ስናደርግ እንዳንቸገር ያደርጋል። አንድን ነገር ደጋግመን ካየነው አእምሯችን ላይ በቀላሉ ይቀረጻል። ሱራው የሚጀምርበትን የሚያበቃበትን ገጽ ሁሌ ደጋግመን ካየነው አንዱን ገጽ ጨርሰን ወደ ቀጣዩ ገጽ ስንሸጋገር የመጨረሻው አንቀጽ ምን እንደሚል በደንብ ከሐፈዝነው ካየነው ሙራጃዓ እያደረግን ሳለ ቢጠፋን እንኳ የገጹን መጨረሻ ማስታወስ እንችላለን። ወደ ሌላኛው ገጽ ስንሻገር የነበረው ሁኔታ ትዝ ሊለን ይችላል። በተለይ ብዙ የሐፈዙ ሰዎች በየመሃሉ ሊጠፋባቸውና ቀጥ ብለው ሊቆሙ ይችላሉ። እንዲህ አይነቱን ችግር በከፍተኛ ደረጃ ያቀላል ወጥ የሆነ አንድ ቁርአን ይዞ መቅራት ማለት ነው።
የምንቀራበት ሙስሐፈል መዲናም ይሁን ሌላ ተመሳሳይ ቁርአንም ቢሆን የሱን አይነት ሌላ ቁርአንም በየጊዜው ልንቀያየር አይገባም። ይሄንኑ መስፈርት ያሟሉ ብዙ ቁርአኖች ሊኖሩ ይችላሉ። ከመሆኑም ጋር የግል አንድ ቁርአን መያዙ ትልቅ ጠቀሜታ አለ። በዚህ መልኩ ያዘጋጀነው የግላችን ቁርአን ላይ በምንቀራበት ጊዜ የምንሐፍዘውን ነገር አትኮረን ደጋግመን ልናየው ይገባል። ደጋግሞና አትኮሮ ማየት ለሂፍዝ በጣም ይረዳል። እያየን ድምጻችንን ጮክ አድርገን ስንቀራው ብዙ ጊዜ ስንደጋግመው ደግሞ ሂፍዙን እጅግ በጣም ቀላል ያደርገዋል። የብዙ ሰዎች ችግራቸው ሁለቴና ሶስቴ ብቻ አይተው መሐፈዝ መሸምደድ ይጀምራል። ለጊዜው የሐፈዙት ይመስላቸዋል። ከተወሰነ ደቂቃና ሰዓታት በኋላ ይረሱታል። ይህ ችግር እንዳይመጣ አንደኛ ደረጃ መሐፈዝ የምንፈልገውን ነገር አትኩረን ደጋግመን ልናየው ይገባል። በደንብ ያየነው ደግሞ መሐፈዝ ከመጀመራችን በፊት መሻይኾቻችን አስተማሪዎቻችን በሂፍዝ ዙሪያ ብዙ ነገር ሲሉ በተደጋጋሚ ሰምተናል። ለሂፍዝ የሚያግዙ ነገሮችንም ሲጠቅሱ ሰምተናል። ሁሉም የተስማሙበት ነገር ቢኖር أنه ليس شيء أبلغ فيه إلا كثرة النظر ለሂፍዝ በጣም የሚረዳና የሚያግዝ ነገር ቢኖር መሐፈዝ የሚፈልጉትን ነገር ደጋግሞና ብዙ ጊዜ ማየት ነው ብለው ተስማምተዋል። ኢማሙ አልቡኻሪም ረሒመሁላህ ተዓላ ታዋቂው ሐፊዝ ሙሐዲስ በዚህ መልኩ ሐዲትን ለመሐፈዝ የተጠቀምከው ነገር አለ ወይ የምትጠቀመው ነገር አለ ወይ ተብለው ሲጠየቁ እኔ ምንም የምጠቀመው ነገር የለም ወኔና መሐፈዝ የምፈልገውን ነገር ደጋግሜ አዘውትሬ ከማየት ውጪ ብላ ከመሐፈዛችን በፊትም በደንብ ደጋግመን ረጅም ጊዜ መሐፈዝ የምፈልገውን ነገር ልናይ ይገባናል። ከሐፈዝነው በኋላም በየመሃሉ ሙራጃዓ ስናደርግ ልናየው ይገባል። ኢስማዒል ኢብኑ ኡወይስ ረሒመሁላህ ተዓላ ደግሞ ምን ይላሉ? ኢዛ ሀመምተ አን ተሕፈዘ ሸይአን ፈነም ወቁም ዒንደ ሰሐሪ ፈአስርጅ ወንዙር ፊህ ፈኢነከ ላ ተንሳሁ ባዕዱ ኢንሻአላህ ይላል። አንድ ነገር መሐፈዝ ከፈለክ ቁርአን ሊሆን ይችላል፣ ሐዲስ ሊሆን ይችላል፣ የፍቅህ የዐቂዳ ክታብ ሊሆን ይችላል። ተኛና ሱሑር ላይ ሊነጋጋ አካባቢ ላይ ተነስተህ መብራትህን አብርተህ ደጋግመህ እየው። በዚህ መልኩ አይተህ የሐፈዝከውን ነገር ላ ተንሳሁ ባዕዱ ኢንሻአላህ፣ ከዛ በኋላ በአላህ ፈቃድ አትረሳውም። ለሂፍዝ የተመረጠውንም ወቅት ለሂፍዝ በጣም የሚያግዘውንም ስራ ነገሩን። ለሂፍዝ የተመረጠው ወቅት ሰሐር ነው፣ ሊነጋጋ አካባቢ ላይ ማለት ነው። እንደዚሁ ከፈጅር በኋላም እጅግ በጣም ጥሩ ወቅት ነው ለሂፍዝ። ሌላው ደግሞ መሐፈዝ የምትፈልገውን ነገር በደንብ ያዋል። ሊዛ ምንሐፈዝበት ወጥ የሆነ ቁርአን ሊኖረን ይገባል። ሌሎችንም መስኖችንም ስንሐፈዝ ራሱን የቻለ አንድ ኮፒ ሊኖረን ይገባል። በየጊዜው ልንቀያየር አይገባል። እንደዚሁ ደግሞ መሐፈዝ የምንፈልገውን ነገር አዘውትረን ልናየው ይገባል። አዘውትሮ ለማየት የሚረዳው አንድ ራሱን የቻለ የግላችን የሆነ ቁርአንም ይሁን መትን ሲኖረን። ሌላው ቁርአንን ከሚያገሩ ለመሐፈዝ ከሚረዱ ነገሮች መሃል አንዱ መሐፈዝ የምንፈልገውን ነገር መጻፍ ነው። ይህ ባለንበት ጊዜ የቀነሰ ቢመጣም ደጋግ ቀደምቶች ዘንድ በሰፊ የሚታወቅ ነገር ነው። ባለንበት ዘመንም እስከ ቅርብ ጊዜ ድረስ ለውህ ላይ የተጻፈ ይቀራ ነበር። በዚህ መልኩ እየጻፉ መቅራት በርካታ ጠቀሜታዎች አሉት። ዋናውና ትልቁ መሐፈዝ የምንፈልገውን ነገር አይናችን በተደጋጋሚ ያያል። ቁርአኑን እያየን እንደገና ወደ ለውህ ወይም ደግሞ ወደ ደፍተሩ እያመጣን ሁለቴ እናየዋለን ማለት ነው። እንደዚሁ ደግሞ እጃችን ይሰራዋል፣ ይጽፈዋል። በጭንቅላታችን ይህን እናስባለን። መሐፈዝ የምንፈልገውን ነገር እነዚህ ሁሉ ተደምረውና ተባብረው ወደ ልባችን ወደ አእምሯችን ሲያደርሱትና ዝም ብሎ ከአንድ ነገር ላይ ያዩ ለመሐፈዝ ሲሞክሩ ለውጡ እጅግ በጣም ሰፊ ነው። አልኸጢቡ ተዓላ ሰሒሓቸው ላይ ባቡ ኪታበቲል ዒልም ብለው ባብ አስቀምጠው ከአቡ ሁረይራ የተገኘን አተር አስፈራዋል። ማ ሚን አስሓቢ ነቢይ አሐዱን አክተረ ሐዲተን ሚኒ ኢላ ማ ካነ ሚን ዓብድላህ ብን ዐምር ፈኢነሁ ካነ የክቱቡ ወላ አክቱባ። አቡ ሁረይራ ከነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች ውስጥ እኔ ጋር ያለውን ያክል ሐዲት ያለው ሰው ማንም የለም ምናልባት ዓብዱላህ ብን ዐምር ካልሆኑ በስተቀር። ዓብዱላህ ብን ዐምር ይጽፍ ነበረ፣ እኔ አልጽፍም ነበር ብሏል አቡ ሁረይራ። በሐዲት ሁሉም የሚያውቃቸው ሁሉም የመሰከረላቸው ሰው ናቸው አቡ ሁረይራ። ከመሆኑም ጋር አንድ ግለሰብ ግን ከኔ የበለጠ እሱ ጋር ሐዲት ሊኖር ይችላል ይጽፍ ስለነበረ ብላ። ታላቁ ሰሓቢ ዑመርም ረዲየላሁ ዐንሁ ወአርዳህ ቀይዱል ዒልመ ቢልኪታብ ብላ፣ ዒልምን በመጻፍ እሰሩት እንዳይሄድባቸው ብላ። መጻፍ የተማሩትን እንዳይረሱ ይረዳል። መሐፈዝ የሚፈልጉትን ነገር መጻፍ ደግሞ ሕፍዛችን ጠንካራ እንዲሆን ያደርጋል። ምክንያቱም ስንጽፍ በርካታ የስሜት ህዋሳት ይህ ስራ ላይ ይሳተፋሉ። መሐፈዝ የምንፈልገውን ነገር በምንጽፍበት ጊዜ ገጹና አንቀጹን ብቻ አይደለም የምንሐፍዘው፣
የአንቀጹን መጀመሪያና መጨረሻ የገጹን መጀመሪያና መጨረሻ ለመሐፈዝ ብቻ አይደለም ይረዳ፣ እያንዳንዷን ፊደል በሚገባ እንድናይና እንድናቅ ነው የሚያደርገን። ምክንያቱም በምንጽፍበት ጊዜ ፊደልን ከፊደል ጋር እያገጣጠምን ነው የምንጽፈው። ምንጽፋትን አንዷን ቃል ሁለቴና ሶስቴ ከዛም በላይ ነው የምናየው። ከቁርአኑ እያየን ደፍተሩ ላይ ለውሑ ላይ በምንጽፍበት ጊዜ በተደጋጋሚ ነው የምናየው። ይህ ባለንበት ጊዜ ቢረሳም ጠቀሜታ ካለው በግላችን ልንተገብረው ይገባል። የሀገራችን በርካታ መድረሳዎች ላይ የገጠር ቁርአን ቤቶች ላይ ከእንጨት የተሰራ ለውሕ የሚባልን ነገር ያንዳንዱ ተማሪ ይዞ እየመጣ በራሳቸው እጅ ከቁርአን እያዩ ለውሑ ላይ እየጻፉ የሚቀሩበት ሁኔታ ነበር። ወላኪን ሀገራችን ላይ በብዛት ጠፍቷል። ይህን ዳግም ህያው ልናደርገው ይገባል። ጠቀሜታው እጅግ በጣም የጎላ ነው። በዚህ መልኩ ቁርአንን እየጻፈ የቀራ ሰውና አላጡል ቁርአን ይዞ የቀራ ሰው ይህ አይነቱ አቀራር በነበረበት ወቅት ላይ በለውሕ እየጻፉ እየገለበጡ የሚቀሩ ሰዎች የሚቀሩ ተማሪዎች መጨረሻ ላይ ጠንካሮች ነበር የሚሆኑት። ሒፍዙን ማጠናከሩ እንዳለ ሆኖ ለሒፍዝ መርዳቱ እንዳለ ሆኖ የዓረብኛ ጽሑፍንም ጭምር እንዲማሩ ያደርጋል። ቁርአን ላይ ረዥም ጊዜ እንዲያሳልፉ ያደርጋል። በዛው ልክ አጅሩ ከፍ ይላል። ይህ ባለንበት ጊዜ አሁንም ቢሆን አንዳንድ ቦታዎች ላይ ይገኛል። የግድ ደግሞ በዚህ መልኩ ካልጻፈን አናሐፍዝም ማለት አይደለም። ሳይጽፉም የሐፈዙ ሰዎች ይኖራሉ። ወላኪን ለሒፍዝ ይረዳል። ታላቁ ሐፊዝ ኢማም አልቡኻሪ ረሒመሁላህ ተዓላ ሳይጽፉ ነበር የሚያሐፍዙት። ሳይጽፉና ደፍተር ሳይዙ ከተማሪዎች ጋር መቀመጣቸውም ለብዙዎች ይገርማቸው ነበር። እንዲሁ ስራ እየፈቱ እንዲሁ ስራ ፈተው ዝም ብለው ቁጭ ብለው የሚሄዱ ነበር የሚመስላቸው። ኋላ ላይ ጠይቀዋቸው እያንዳንዱን ነገር ሳይጽፉ እንደሚያሐፍዙ ሲያውቁ የጻፉትን ሁሉ ከኢማም አልቡኻሪ ያስተካክሉ እንደነበረ ተነግሯል። ወላኪን ሒፍዝ የሚያስቸግረው የሚከብደው ሰው እየጻፈ ሊሆን ይገባል። የግድ ለውሕ ላይ መሆን የለበትም። ደፍተር ላይ ማስታወሻ ላይ መጻፍ ይቻላል። እንደዚሁ ከመጻፍ ባልተናነሰ መልኩ ሊያግዝ የሚችል አንዳንድ የሚያስቸግሩና ብዙ ጊዜ የሚሳሳቱባቸው አንቀጾች ላይ ቃላቶች ላይ ቁርአንም ላይ ቢሆን የግላችን እስከሆነ ድረስ በእርሳስ ምልክት ማድረጉ በጣም ይረዳል። በየጊዜው ሙራጃዓ ባረጉ በቀሩ ቁጥር የሚሳሳቱባቸው አንቀጾች አሉ ብዙ ተማሪዎች። እንዲህ አይነቶች ላይ ምልክት ማድረጉ ልዩ ትኩረት እንዲሰጡት ያደርጋል። እዛ ቦታ ላይ ሲደርሱ የእጅ ማንቀሳቀሱ ደጋግሞ ማየቱ ኋላ ላይ ሲቀሩ ትዝ ይላል። ስህተቱ ሙሉ በሙሉ ከተወገደና እንዴተኛው አንቀጽ አስተካክሎ መቅራት ሲችሉ በእርሳስ ምልክት ያደረጉትን ማንሳት ይቻላል። ቁርአን ላይ ምንም አይጻፍም የሚሉ ሰዎች አሉ። ከቁርአን ውጭ የሆነ ነገር አይጻፍም። ለቁርአኑ የሚያግዝ ነገር ከሆነ ቢጻፍ ችግር የለውም የግላችን ቁርአን እስከሆነ ድረስ። ሆኖም ኋላ ላይ ማጥፋት